ጤና ይስጥልኝ። ፖሊሱን ማን ገደለው? ክፍል 8። ቀደም ሲል እንሄድባቸው ከነበሩት ጋቢውን ከየትኛው ጠንቋይ ቤት ይሆን የወጣው የሚለውን ለማጣራት የምናደርገው እንቅስቃሴና ከዘራ ውስጥ ከየት ተገኝቶ ይሆን ማን ይሆን የሸጠለት የሚለውን ከመፈለግ ባሻገር አንድ አዲስ የክትትል ቡድን አዋቅረን በአቃቂ ዙሪያ ያሉ ልብስ አጣቢዎች ገንዘብ ተከፍሎ ልብስ የሚያጥቡ በየቤቱ ሄዶ በቀን ሰራተኝነት ልብስ የሚያጥቡ አሉ። አንዳንዶች ደግሞ ቤታቸው ተወስዶላቸው ልብስ አጥበው የሚመልሱ ሰዎች አሉ። እነሱን ወደ ማጥናት ሄድን። ስንት ልብስ አጣቢ አለ? ስንት ቤት ውስጥ ነው አጥበው አስጥቶ የሚያስረክበው? ምን ያህሉ ደግሞ ሰራተኞች ሄደው ሴቶች በብዛት እህቶቻችን ሄዶ ግቢ ውስጥ ሄዶ ልብሱ እያዩ ልብስ አጥበው በቀን የሚከፈላቸውን ተዋውለው የሚያጥቡ አሉ። እነዚህን ማጥናት ጀመርን። ይሄ ጥናት ለምን ይጠቅማል ካላችሁ፣ ምናልባት ከነዛ ልብስ አጣቢዎች አንዳቸው ይህን ጋቢ አጥበውት ይሆናል። ስለዚህ ጋቢው ባለቤት ማን እንደሆነ ማን እጠቡ እንዳላቸውና ምልክት ሊያደርጉበት ስለሚችሉ ሊያስታውሱት ስለሚችሉ ከነሱ ፍንጭ ለማግኘት ተብሎ የተጀመረ ነው። ልብስ አጣቢዎቹን ማጥናት ሌላ ቡድን ከፈትን። ስንት ልብስ አጣቢ አለ? በዚህም እየሄድንበት ነው። በሌላ በተጨማሪ የቤት አከራዮችን በማጥናት በቤታቸው ውስጥ ምን ያህል ሰው ተከራይ እንዳለ ከእንደገናስ በስንት ዕድሜ ክልል ላይ ያሉ ናቸው፣ ወንዶች ናቸው፣ ሴቶች ናቸው፣ በማን አማካኝነት መጥተው ተከራዩ በሚለው ከማጥናት አንጻር በሱም እየተካሄደበት ነው። እንደገና ቤት የማከራየት ድለላ የሚሰሩ ሰዎች እንትና ቤት የገባው ሰራተኛ በማን አማካኝነት ነው የገባው፣ እንዴት አወቀው የሚል ጥናቶች እየተካሄዱ ነው። ለቀን ስራና ለተለያየ ነገር ከሌላ ቦታ የመጡ ስራ የሚፈልጉ ሰዎች የሚሰባሰቡባቸው ቦታዎች ላይም ክትትል እየተደረገ ነው። የፖሊሱ ገዳይ ማወቅ ለእኛ አንድን ወንጀለኛ ለሕግ ማቅረብ ብቻ ሳይሆን የፖሊስን ስምና ዝና ከሚያጎድፈውና ሁልጊዜ ፖሊሶች አንገታቸውን ደፍተው ከሚሄዱበት የመሸማቀቅ ለማውጣት ጥረት እያደረገን ነው። አንዳንድ ፖሊሶች በግል እየመጡ ፖሊስ ሆኖ ለመስራት በጣም አሳፋሪ እንደሆነባቸው እንዴት ራሳችንን ወንጀል የፈጸመብን ሳንይዝ ሌላውን ልናድን እንችላለን በሚል በቁጭት ያናግሩኝ ነበር። ሆኖም ማድረግ ያለብንን ሁሉ እንደምናደርግ አንድ ቀን እንደሚሳካልን ግን እነግራቸው ነበር። ሆኖም ጥረቱ እንደቀጠለ ነው። የፖሊሱን ገዳይ ለመያዝ ብዙ መንገድ እየሄድን ነው። አብሮት የነበረው ፖሊስ በጊዜ ቀጠሮ በአዲስ አበባ ፖሊስ ታስሮ ይገኛል። አንዳንድ ነገሮችን ልንጠይቀው ስንፈልግ እዛ ሄደን በወንጀል ምርመራ አውጥተን እንጠይቀዋለን። ከጊዜ ብዛት የሚያስታውሳቸው ነገሮች ካሉ ትዝ የሚለው ነገር ካለ በማለት በተደጋጋሚ እንጠይቀዋለን። ወደ ባክግራውንዱ ወደ ቤተሰቦቹ አካባቢ በመሄድ ለሱ ቅርብ በሆኑ ሰዎች አማካኝነት የእሱ የተፈጥሮ ባህሪ ያለው ከዚህ በፊት መሳሪያ ኖሮት አያውቅ እንደሆነ እነዚህ ነገሮችም የማጥናት ስራ ተጠንቶ የተገኘ ነገር የለም። እንደውም አብዛኛው ሰው ስለዚህ ፖሊስ መልካምነትና ስነ ስርዓት ያለው መሆኑን ሰው አክባሪና ለስራው ታማኝ እንደሆነ የሚመሰክሩ ሰዎች ይበዙ ነበር። ስለዚህ የፖሊሱ መታሰር እና በእስር መቆየት ምን ያህል ጠቀሜታ አለው በሚል ስንገመግም በአብዛኛው ኢሞሽናል የሆነ ሰው ስለነበረ ነው። ወንድሙ ሲሞት ወንድሙ ሲገደል የሆነ ነገር ማድረግ ነበረበት፣ ቢያንስ በዚህ እንኳን እንዲጠየቅ ይገባል የሚሉ ነበሩ። በሌሎቻችን ደግሞ የነበረው ይህ ሰው ቢወጣ እኛንም ሊያግዘን ይችላል፣ በእልክ ስራውን ከኛ ጋር በደንብ በመስራት ለውጥ ሊያመጣ ይችላል የሚል ነበር። ግን ለአዲስ አበባ ፖሊስ በወቅቱ ለነበሩት ኃላፊ ይህን ሀሳብ ሳቀርብላቸው ግን አይ ለመልቀቅ ጊዜው አይደለም የሚል ገዳዩ እስካልተያዘ ድረስ አይለቀቅም የሚል መልስ ሰጥተውናል። ይሄ የተፈጸመው ወንጀል ሁሉ ነገሩ የተቆላለፈ ስለሆነ ምርመራውን ፈር ለማስያዝ
አድካሚና አሳልቺ ሆኖብናል። የፖሊሱን ገዳይ ለመያዝ እንቅልፍ እረፍት አተን ቀንና ሌሊት እየሰራን ነው። በዚህ ስራ ላይ ያልተሳተፈ መለዮ ለባሽ የሚባል የአቃቂ ልጅ የለም። ሁሉም በትርፍ ጊዜው ለዚህ ስራ ሰውቶ እየሰራ ነው። ዋቹ ከሌሎች የስራ ባልደረቦች ጋር የነበረው ግንኙነት ጠበቅ ያለና ተወዳጅነት የነበረው ስለነበረ ሁሉም የራሴ ጉዳይ ነው ብሎ እየተከታተለ ነው። የፖሊሱ ገዳይ እንይዘው ይሆን? በሚቀጥለው ክፍል ጠብቁ። አመሰግናለሁ።